ሰላም ሰላም ውድ የጥፋት ለሴራ ቻናል ቤተሰቦች ዛሬ እንደ ሁለተኛ መልእክቴ ነው ከእናንተ ጋር በዩቲዩብ ቻናል የተገናኘ ነው። እናም የዩቲዩብ አካውንታችንን ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ከዛ በኋላም የተለያዩ ቪዲዮዎችን ደግሞ ለማግኘት ኦንላይን እያደረጋችሁ አንድ ላይ ከኛ ጋር ብትቆዩ በጣም የተለያዩ መረጃዎች ታገኛላችሁ ማለት ነው። በተለይ ደግሞ ይህንን መጽሐፍ የምታዩትን የሳጥናኤል ጎል መጽሐፍ ኢትዮጵያን ቁጥር አንድ መጀመሪያ ላይ ያለውን ሙሉን ክፍል እንግዲህ በቪዲዮ ሰርቼዋለሁ ማለት ነው። ገላጭ በሆነ መንገድ እናንተ ይገባችኋል ብዬ በማስበው መንገድ በጣም በጥሩ ሁኔታ ሰርቼላችኋለሁ ማለት ነው። እናንተ ደግሞ እስኪ እንደዚህ ሲሰራላችሁ ሰብስክራይብ እያደረጋችሁ በማበረታታት ከጎናችን እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ቁጥር 2ም ቁጥር 3ም ቁጥር 4ም ደግሞ ሰዓትና ጊዜውን ጠብቆ ወደ እናንተ ሂደት በሂደት በቪዲዮ እየሰራው ወደ እናንተ የማቀርብ ይሆናል ማለት ነው። እስከዛ ድረስ እናንተ የዩቲዩብ አካውንታችንን ሰብስክራይብ እያደረጋችሁ ጠብቁን። በቲክቶክ አካውንታችንም እንግዲህ የጥፋት ለሴራ በጋራ እንቃወማለን ቴስማንቦ 1221 እሱም እንደዛው 17000 ፎሎወር አለው። ይሄኛው ግን ገና ነው። ስለዚህ በዚህኛው ስለሆነ አብዛኛውን የሳጥናኤል ጎል መጽሐፍ ኢትዮጵያ ወደ እናንተ የምናቀርበው ሰብስክራይብ እያደረጋችሁ በተከታተሉም በጣም ጥሩ ነው። ብዙ መረጃዎች ታገኙበታላችሁ፣ ብዙ ትምህርቶች ታገኙበታላችሁ። በተለይ ያልገባችሁን በዛ መጽሐፍ ላይ ያልገባችሁን አንዳንድ ነገሮች በቪዲዮ ሲገለጽላችሁ ምናልባት በደንብ ሊገባችሁ በደንብ ልታውቁት ወይም ደግሞ ልትረዱት ትችላላችሁ በማለት ነው እኔም በዩቲዩብ አካውንቴ በቪዲዮ የሰራሁላችሁ ማለት ነው። እናንተም ደግሞ ሰብስክራይብ በማድረግ እንድታበረታቱን በትህትና ጠይቃለሁ። ያው ዋናው ነገሩ ምንድነው ያልታዩትን በዛ መጽሐፉ ላይ ያሉትን ነገሮች በቪዲዮ መግለጽ ነው። ለምሳሌ ዓለም አቀፍ መሪዎች እነማን ናቸው ብትባሉ በዛ ሰዓት የነበሩትን አንዳንዶቹን ልታውቁ አንዳንዶቹን ላታውቁ ትችላላችሁ። እነዛ ነገሮች ገላጭ በሆነ መንገድ በጣም በቻልኩት መጠን በኤአይ ለመስራት ይቻላል። ነገር ግን በኤአይ መስራት አስፈላጊ አይደለም። ለምንድን ሪስክ ስላለው ለኛም ለእናንተም ሪስክ ስላለው መረጃውንም ደግሞ ማጋራት ወይም ደግሞ ማጋለጥ ስለሆነ በኤአይ መስራት አልፈለኩኝም። ባሉት ነገሮች እናንተን ገላጭ ወይም ደግሞ ይገባችኋል ብዬ በማስባቸው ፎቶዎች በደንብ አድርጌ ለመግለጽ ሞክሬያለሁና እንደምታዩቸው እነዚህ ናቸው። በዛ ሰዓት ነበሩ ብዬ ሪሰርች ሳደርግ ያገኟቸው ፎቶዎች እነዚህ ናቸው። በ2014 ዓ.ም ዓለም ላይ የነበሩት መሪዎች G8 እና G20 ሀገራት መሪዎች ላይ የነበሩት ፕሬዝዳንቶች እነዚህ ናቸው እንግዲህ። ስለዚህ እናንተ ሰብስክራይብ አድርጋችሁ ከጠበቃችሁኝ እኔ ሙሉውን ክፍል ቁጥር አንዱን ሙሉ መረጃ ወደ እናንተ አጋራችኋለሁ ማለት ነው። እናንተም ደግሞ እስከዛ ድረስ ላይክ ሼር እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ብትጠብቁን ለኛም ማበረታታት ይሆናል ማለት ነው። ከዚህ በፊትም የተሰሩ ቪዲዮዎች አሉ፣ ከዚህ በኋላም የሚሰሩ ቪዲዮዎች አሉ። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁን። በጣም የተለያዩ ገራሚ የሆኑ መረጃዎች ከዚህ መጽሐፍ ይዘን እንመጣለን። አመሰግናለሁ።